ሰላም የአግሪጃ ዩቲዩብ ቤተሰቦች እንዴት ናችሁ? በዛሬ ቪዲዮአችን የምናየው how to calculate study area map using ArcGIS ሶፍትዌር የሚለውን ይሆናል። እንደ study area map ትሆነኛለች ብዬ በዛሬው ቪዲዮ የሰሌክት ያደረኩት ኮምቦልቻ ታውን ነው። ስለዚህ ArcGIS ሶፍትዌራችንን ላውንች እናድርግ። አስነሳሁት። ዘን ክሊክ add data plus sign ዘን ArcGIS ኦኬ አምሃራ ሪጅን ውስጥ የምትገኘው ኮምቦልቻ ታውን ዘን አድ ኦን አምሃራ ቀበሌ ዘን አድ እሺ ኮምቦልቻ ታውን የምትገኘው ከደሴ ከተማ በስተምስራቅ በኩል ነው። ይቺ ነች። ዘን ሰሌክት ላድርጋት። ሰሌክሽን ፊቸር ክሊክ በማድረግ ዘን ሰሌክት አደረኳት። ራይት ክሊክ ሂር ኤክስፖርት write the name as Kombolcha Town. Okay. Then yes. ላጥፋው። ይሄ ምንም አይሰራልኝ። ዙም ቱ ሌየር ኮምቦልቻ ታውን ይቺ ነች መጣችልኝ። ዘን ኤሪያዋን ለማግኘት ኮምቦልቻ ታውን ላይ ራይት ክሊክ ኦፕን አትሪቢዩት ቴብል click here table option add field area በሄክታር ታይፑን ዳብል ኦኬ right click here calculate geometry yes በሄክታር ኦኬ yes then the area of Kombolcha town is 13215.433 ይመጣል ማለት ነው። ስለዚህ የዛሬ ቪዲዮአችን በዚህ ተጠናቀቀ። አመሰግናለሁ።